ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ዛሬ ዶናት እንዴት እንደሚሰራ አሳያችኋለሁ። እኔ ለእናንተ ማሳየት እንዲመቼ ብዬ መጀመሪያ አብኩቼ ሊጡን አብኩቼ ምናምን ሊጡ ሲደርስልኝ እንደዚህ እንደምታዩት ቆራርጬ ምናምን ነው እየሰራሁላችሁ ያለ እና ለመስራት የሚያስፈልጉን ግብአቶች ዱቄት፣ ስኳር፣ ጨው፣ ዘይት፣ ትንሽዬ ዘይት፣ ወተት ማድረግም አለማድረግም ትችላላችሁ። እኔ ጾመኛ ስለሆንኩኝ አላደረኩኝም እና በዚህ መልኩ ሊጡን መጀመሪያ እኔ እንዳልኳችሁ ሰርቻለሁ። እንደዚህ ቆራርጫለሁ በኩባያ ለእናንተ ለማሳየት ትንሽዬ ሊጥ አስቀርቻለሁኝ። እንደዚህ ኩባያ አደርግና ልክ እንደዚህ ቆርጠዋለሁኝ። ከዛ መጨረሻ ላይ በዚህ መልኩ ካነሳሁት በኋላ እንደዚህ እናንተ ይሄ የሃይላንድ ክዳን ነው የላም መጠቀም ትችላላችሁ እናንተ ከፈለጋችሁ። እኔ ይሄ ስለሚመቸኝ ነው። ከዛ መጨረሻ ላይ እንደዚህ እናነሳዋለን። እዚህ ላይ እንደዚህ ሳህን ላይ ትንሽ እያስቀምጡታኝ፣ ምክንያቱም እንደዚህ ከተፈጠፋችሁት በኋላ ትንሽ ጊዜ ተውተኝ ትንሽ እየኩፍ እንዲልላችሁ እዚህ ታች እንደ ሳህኑ እንዳይዝባችሁ ዱቄት አድርጉበት። ወይ ዱቄት አድርጉበት ታችሁ ላይ ወይ ደግሞ እንደዚህ አይነት ፕላስቲክ አድርጉበትኝ። እኔ እንደዛ ያደረኩትኝ። ከዛችንም እንደዚህ እናደርጋለን እና ጓደኞች እንደዚህ ነው እና አበረታቱኝ፣ ላይክ አድርጉልኝ፣ ኮሜንት አድርጉልኝ። እኔ አዲስ ጀማሪ ነኝ። አመሰግናለሁ።